የገጾች ድምጽ መንፈሳዊ መጻሕፍትን በትረካ ዝምተኛው ፓትርያርክ። ከዕለታት በአንድ ቀን በግብጽ መንበረ ፓትርያርክ ሕንፃ እንግዳ መቀበያ ክፍል ውስጥ አረጋዊ ጳጳስ ቆሞ ሳለ አንድ ሰው ወደ ውስጥ ሲገባ ብዙ ልጆች ያሉ ሸክም የከበደ ልጄ ሆይና ሲሉ ጠሩት። ሰውየውም ግራ እየተጋባ ማን? እኔን ነው አባቴ? እኔ እኮ አንድ ልጅ ብቻ ነው ያለኝ አላቸው። ጳጳሱም ልጄ ሆይ አልተረዳህም እንጂ ሸክም ከባድ ልጆችህም ብዙ ናቸው አሉት። እርሱ ግን እመኑኝ አንድ ልጅ ብቻ ነው ያለኝ እያለ ተከራከራቸው። በዚህን ጊዜ አረጋዊው ልጄ እንግዲያውስ ነገ ትረዳዋለህ ብለው ጥለውት ሄዱ። ይህ በሆነ በማግስቱ 7 ልጆች የነበሩት የዚህ ሰው ወንድም ድንገት በአደጋ ምክንያት ሞተ። ታዲያ የወንድሙ 7 ልጆች የማሳደግ ኃላፊነት በእርሱ ላይ ወደቀ። ትናንትና አንዲት ሴት ልጅ ብቻ የነበረው ዛሬ ግን የ8 ልጆች አባት ሆነ። ይህም ሰው ነገሩን ቀድመው ወደ ነገሩት ወደ እኒህ አባት ሄዶ የሆነውን ሲያብራራላቸው ልጄ ሸክም የከበደና ብዙ ልጆች ያለ እንደሆንክ ስነግርህ እኮ አላመንከኝም አሉት። ለመሆኑ እኛ አባት ማን ይሆኑ? እንደ አውሮፓውያኑ አቆጣጠር በ1950ዎቹ መጀመሪያ የግብጽ ቤተክርስቲያን በሙስና የተጠለቀለቀችበትና ትልቅ አስተዳዳራዊ ችግር ውስጥ የገባችበት አሳዛኝ ጊዜ ነበር። በኋላም የሕዝቡ ቁጣ ገንፍሎ ፓትርያርኩን አግቶ እስከ መውሰድና ስልጣኔን በፈቃድ ለቅቅ ያለው የሚል ደብዳቤ ላይ ተገድደው እንዲፈርሙ እስከ ማድረግ ደርሶ ነበር። ይሁን እንጂ በዚህ ግርግር መሃል የጸጥታ አስከባሪ ፖሊሶች ደርሰው ፓትርያርኩን ከዚህ እገታ በማዳን ወደ መንበራቸው እንዲመለሱ አድርገዋል። ይህ ከሆነም ከአንድ ዓመት በኋላ የቤተክርስቲያኗ ቅዱስ ሲኖዶስ ባደረገው ጉባኤ ፓትርያርኩ ዮሳብ ዳግማዊ ዮሴፍ ከኃላፊነታቸው እንዲነሱና በግብጽ ካሉ ገዳማት በአንዱ ገዳም እንዲኖሩ በአንድ ድምጽ ወሰነ። የግብጽ ቤተክርስቲያንም ከ3 ዓመት በኋላ ያለ ፓትርያርክ ቆየች። ይህም የቅብጥ ቤተክርስቲያን መንፈስ ያወከና በጉልበቷ ያንበረከከ አሳዛኝና የማይረሳ ጥቁር ትውስታ ሆነ። እንደ ጎልያድ ክንዱን አፈርጥሞ ይገዳደራት የነበረው የሙስናና የብልሹነት መንፈስ አንገቱን ቆርጦ የሚጥሉ እንደ ዳዊት ያሉ አባት ለግብጽ ቤተክርስቲያን ተገኙላት። እኚህም የከተማው መናኝ ፓትርያርክ አቡነ ቄርሎስ ናቸው። አቡነ ቄርሎስ በሙስናና በብልሹ አስተዳደር ምክንያት የምታነባና በልጆቿ ተወግታ እየደማች ያለች ቤተክርስቲያን ቢረከቡም በ12 ዓመት ከ1959 እስከ 75 ግን ይህ ሁሉ ተቀይሮ የቅብጧ ቤተክርስቲያን እንደ አዲስ ያንጸባረቀችበትና ያበራችበት ጊዜ ሆኗል። ይህ ወቅት የቅዱስ ማርቆስ አጽሙ ወደ ግብጽ የመጣበት የቅብጥ ቤተክርስቲያን ወደ ዓለም መስፋፋት የጀመረችበት ወርቃማ ጊዜ ነበር። የኢትዮጵያ ቤተክርስቲያን የራሷ ፓትርያርክ እንዲኖራት ይደረግ በነበረው በንጉሳዊውና የኛ ሊቃውንት እንቅስቃሴም ላይ እርሳቸው ጉዳዩ የራሳቸው እስኪመስል ድረስ ትልቅ ጥረትና ትግልም አድርገዋል። በዚህም ድርጊታቸው የግብጽ ቤተክርስቲያን ኢትዮጵያን በተመለከተ አቅሌሲያዊ አትቶትን እንድትላበስ አድርገዋታል። አቡነ ቄርሎስ ለፓትርያርክነት ሲጣጩ የተቃወሙም ነበሩ። ከነዚህ ተቃዋሚዎች አንዱ በኋላ የቅዱሱ ቅርብ ወዳጅ የሆነው ናዝሚ ቡትኑስ የተባለው ጠበቃ ነበር። ይህም ጠበቃ ምንም የዚያን ጊዜውን አባ ሚናስን በአካል ባያውቃቸውም ስለ እርሳቸው ሲወራ በሰማው አሉባልታ ግን የእርሳቸውን ለፓትርያርክነት እጩ መሆን በኃይል ተቃውሞ ጋዜጣ ላይ ጽፎባቸው ነበር። አባ ሚናስም አቡነ ቄርሎስ ተብሎ ከተሾሙ በኋላ እንኳን ደስ አሎት ለማለት ወደ እስክንድርያ መጣ። ፓትርያርኩም ደስ ብሏቸው ተቀበሉት። እርሱም ፊታቸው ላይ ያለውን የደስታ ስሜት ሲመለከት እርሳቸውን ተቃውሞ ጋዜጣ ላይ የጻፈው ሰው እኔ መሆኔን ባያውቁ ነው ብሎ አሰበ። ቁጭ ብለው ግን ሲጨዋወጡ አንዳንዶች ግን ስለኔ ያህንን ሲሉ ነበር ብለው እርሱ የጻፈባቸውን ክስ የሚመለከት ነገር ነገሩት። በዚህም ጊዜ ያጠበቃ እያፈረ ቅዱስነቱ እባክዎ ይቅር ይበሉኝ፣ እርሱን በሚገባ ባለማወቄ ነው አላቸው። አቡነ ቄርሎስ ፈገግ እያሉ አይዞ ለዓለሙ ሙት የነበረው ባህታዊው አባ ሚናስን እንጂ እኔን አላጠቃህም፣ አሁን እኔ ቄርሎስ የሁሉ አባት ነኝ አሉት። ይህንን ጠበቃ እውነተኛ ፍቅራቸውን ይቅር ባይ ልባቸውን አይቶ የልብ ወዳጃቸው ሆኖ ቀረ። በሴት ቫላዲሚር ሴሚናሪ ፕሬስ የታተመው የኤ ሳይለንት ፓትርያርች የተሰኘ መጽሐፍ ጸሐፊ ዶክተር ዳንኤል ፋኑስ እንደሚናገረው የአቡነ ቄርሎስ የግል ሕይወት በተመለከተ የሚታወቁት በጣም ጥቂት ነገሮች ናቸው። የቅርብ አገልጋያቸው የነበረ ሰው እንኳን ስለሚኖሩት የግል ሕይወት ብዙ አያውቅም።
በእርግጥም ዝምታ እንደ ጸጋ የሆነላቸው የጸጥታ ሕይወት የመሩ መላ የአገልግሎት ዘመናቸውን በቅዳሴና በጸሎት ያሳለፉ አባትን የተሰወረ ሕይወት እንዴት በቀላሉ መመርመርና ማወቅ እንችላለን? ቅዱስነታቸው በሐዘናቸውም ቢሆን በሰዎች ከመከበብ ይልቅ መሸሸጊያና መጽናኛ ያደረጉት የነበረው ብቸኛ ቦታ ከመሠዊያው ታቦት ስር ሄዶ መውደቅ ነበር። አቡነ ቄርሎስ የግብጽ ቤተክርስቲያን 12 ዓመት በቅድስናና በጸሎት መርተው ክፉን ዘመን ያሻገሩ ጻድቅ አባት ናቸው። ችግሮች ሁሉ የድርሻውን ከመወጣት ጋር በጸሎት ይፈታሉ ብሎ የሚያምኑ አባ የችግር አጋጠመን ሲሏቸው እንጸልይበታለን የሚሉትን መልስ ከአፋቸው የማይጠፋ በጸሎት ኃይል የሚተማመኑ ቅዱስ ነበሩ። የግብጽ ቤተክርስቲያን አቡነ ቄርሎስ ካረፉ ከ42 ዓመታት በኋላ በ2013 ዓመተ ምህረት ባደረገችው የቅዱስ ሲኖዶስ ጉባኤ ቅዱስነታቸውን በግልጽ ለልጆቿ አሳውቃለች። ቅዱስነታቸው በሕይወት እያሉ ሆነ ካረፉ በኋላ በእርሳቸው መልጃና ጸሎት የተፈጸሙ ተአምራት የያዙ ወደ 18 የሚሆኑ ተከታታይ ገጽ ያላቸው መጻሕፍትም ታትመዋል። አቡነ ቄርሎስ በግብጽ በጣም የሚወደዱ አባት ናቸው። በመላው ግብጽ የሚኖሩ የክርስቲያን ቤቶች ውስጥ የእርሳቸው ፎቶዎች ያልተሰቀሉበት ቤት ማግኘት በጨለማ መርፌ መፈለግ ያህል ከባድ ነው። እስኪ እኛም ለበረከት እንዲሆነን ከረፍታቸው በፊትና በኋላ ካደረጓቸው ተአምራት ሶስቱን አንስተን እንሰነባበት። ለምን አልደወልሽም? የሴቶች ገዳም እመመኔት የነበረች አንዲት መነኮሲት አቡነ ቄርሎስን በስልክ ማናገር ስለፈለገች ወደ ቢሮአቸው ሄዳ በግል የሚጠቀሙበትን የስልክ ቁጥር እንዲሰጧት ጠየቀች። በጊዜው እርሳቸው በሕመም ላይ ስለነበሩ የቢሮ ሰራተኞች ቢሻላቸው በአካል ታገኛቸዋለች ብለው ከለከሏት። ቅዱስነታቸው ግን በዚያን ቀን ሌሊት ለመነኩሲት በሕልሟ ተገልጠው አጽናንተው የስልክ ቁጥራቸውን ነገሯት። እርሷ ግን ነገሩን ችላ ብላ ሳትደውል ቀረች። ይህ ከሆነ ከጥቂት ጊዜ በኋላ እመመኔቷ ከአቡነ ቄርሎስ ጋር በአካል ስትገናኝ የግል ቁጥሬን ሰጥቼሻል ነበር ለምን አልደወልሽም ሲሉ ጠየቋት። እርሷም በነገሩ ስለተደናገጠች አፏ ተሳሰረ። የምትመልሰው አጣ ዝም አለች። ቁርሷን በልታለች። ቅዱስነታቸው ቅዳሴ ቀድሰው በሚያቆርቡበት ጊዜ አንዲት እናት ሴት ልጇን እንዲያቆርብላት ዲያቆኑ ሳሊብን ጠየቀችው። እርሱም ሕፃኗን ታቅፎ ወደ አቡነ ቄርሎስ ሲያመጣት ይህች ልጅ መልሳት ቁርሷን የባቄላ ቅቤ በልታን የመጣችው አሉት። ዲያቆኑም ልጅቷን ወደ እናቷ መልሶ ቁርሷን በልታለች ብሎ ቢጠይቃት አዎ ትንሽ ዳቦ በባቄላ ቅቤ በልታን የመጣችው አለችው። ዲያቆኑም በልቶ መቁረብ እንደማይቻል እናትየው ካስረዳ በኋላ በአቡነ ቄርሎስ ይህን መወግን እየተገረመ ወደ ቅዳሴው ተመለሰ። ከረፍታቸው በኋላ በእስክንድርያ የምትኖር አንዲት ሴት ልጅ የነበረቻት እመቤት ለልጇ ወንድም የሚሆን ልጅ እንዲሰጣት ወደ አቡነ ቄርሎስ ጸለየች። ጸሎቷም ሰምቶ ወንድ ልጅ ከሰጣት ስሙን ቄርሎስ ብላ እንደምትጠራው ተሳለች። ያችም ሴት ልመናዋ ተሰምቶ ጸነሰች። ባለቤቷም የሚወለደው ወንድ ልጅ ከሆነ ለአባቴ መታሰቢያ እንዲሆን በእርሱም ስም ዛኪ ብዬ መጥራት እፈልጋለሁ አላት። እርሷም ወንድ ከሆነ ስሙን ቄርሎስ ልትለው ስለት እንደገባች ብትነግረውም ባለቤቷ ግን በሞተው አባቴ ስም ካልተጠራ አይሆንም ብሎ ተቃወማት። እመቤቲቱም ነገሩን ለእግዚአብሔር እንደስተካከለው ተወችው። የመውለጃዋ ሰዓት በደረሰ ጊዜ መንታ ወንድ ልጆችን ተገላገለች። ለልጆቿም ስም ስታወጣ አንዱን እንደ ስዕለቷ ቄርሎስ አለችው፣ ለሌላኛው ደግሞ እንደ ባለቤቷ ፈቃድ ዛኪ ብለው ጠሩት። አቡነ ቄርሎስም በሆስፒታል ውስጥ ሳለች ወደ እርሷ መጥተው አንቺ ሴት አሁን ደስ አለሽ? በዚህ መንገድ ከሆነ ማንም አይናደድም አላት። በረከታቸው ይደርብን።